3 አራማኪ 1 ሰላም ውድ ተመልካቾቼ እንደምናችሁ ሳቦም ገዝሽ ነኝ ከገዝሽ ቴኳንዶ ዩቲዩብ ቻናል ዛሬ እንደ በፊቱ በጣም ጠቃሚና ወሳኝ የሆነ ቴኳንዶ 9 የእጅ ቴክኒኮችን አሳያችኋለሁ ማለት ነው። ዛሬ እነኚህ ቴክኒኮች እንግዲህ በጣም ወሳኝ ከሚባሉ ውስጦች አንዱ ናቸው። እነዚህን ቴክኒኮች ዛሬ በብዛት ለቢጫ ቀበቶ ነው የሚሰጡትና እነዚህን ሁሉም አስተማሪም ሆነ ተማሪ ማቅ አለበት ብዬ የማስበው ይሆናል። እንግዲህ በየፓርቱ የአረንጓዴ ቀበቶ፣ የሰማያዊ ቀበቶ፣ የቀይ ቀበቶ እንደዛ እያረኩኝ የሚሰጠው ይሆናል ማለት ነው። እስከ ብላክ ቤልት ድረስ ያለውን የእጅ ቴክኒኮችን ከዛ ደግሞ ወደ እግር ቴክኒኮች እንገባለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። በቀጣይም የተለያዩ ማርሻል አርትን በሚመለከት ወሳኝ ቪዲዮዎችን ለናንተ ስለሚሰጣችሁ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ወደ እንሄዳለን ቾምሶጊ ላይ እንቆማለን ማለት ነው። እዚህ ጋር እንቆማለን። ከዛም በመቀጠል የመጀመሪያው የሃንድ ቴክኒክ ወይም ደግሞ ከእጅ ቴክኒኮች አንዱ ሞንቶም ችርጊ ይባላል። ሞንቶም ችርጊ 1 2 3 4 ይህ ሞንቶም ችርጊ ነው ማለት ነው። በመቀጠል ሁለተኛው ቴክኒክ ደግሞ ኡልጉድ ችርጊ ይባላል። 1 2 ሴት አዛ እነኚህ ሁልጉል ችልጊ ናቸው። ከፍ አድርገን የምንሰራው ሁልጉል ማለት ወደ ላይ ማለት ነው። የሃይ ፓንች ወይም ደግሞ አፐር ፓንች ይባላል ማለት ነው። ይህ ቴክኒክ ከፍ አድርገን ስንሰራ አፐር ፓንች ወይም ሃይ ፓንች በመባል ይታወቃል። ወደ ሶስተኛው ስንሻገር ደግሞ ዶቦን ችርጊ ይባላል። ዶቦን ችርጊ ማለት ደብል ችርጊ ማለት ነው። 1 2 ቴኳን የምንለው ዶቦን ችርጊ ተብሎ ይጠራል። ቴኳን ይህ ዶቦን ችርጊ ተብሎ ይጠራል። አራተኛው ቴክኒክ ደግሞ ትሪፕል ፓንች ወይም ደግሞ 3 ቦክሶችን ነው የሚንሰራው ማለት ነው። ያ ማለት ሴቦን ችርጊ ይባላል ማለት ቴኳንዶ የስሪ ፓንች ነው። በመቀጠል የምንሄደው ወደ ማኪ ነው። ማኪ ከዚህ ጋር ነበር። አራማኪ 1 2 3 4 5 ይህ አራማኪ ተብሎ ይጠራል ማለት ነው። ይሄ ቴክኒክ አራማኪ ከታች ወደ ላይ የሚመቱ ምቶችን ብሎክ የምናደርግበት ቴክኒክ ምን ይባላል? እንግሊዘኛ ዳውን ብሎክ ወይም ደግሞ ታችኛውን ክፍል የምንከላከልበት ቴክኒክ፣ ታችኛውን ክፍል መከላከያ መንገድ አራማኪ ይባላል ማለት ነው። በመቀጠል ደግሞ ሞንቶማኪ እንግዲህ እንደዚህ ከልባችን ጋር ስትሬት እኩል መሆን አለበት ማለት ነው እዚህ ጋር። ከዛ ይሄ ከዚህ አምጥተን ስንከላከል ሞንቶማኪ ወይም ሚድል ብሎክ ተብሎ ይጠራል ማለት ነው። እዚህ መሃል ላይ የሚሰነዘሩ ልባችን አካባቢ ላይ የሚሰነዘሩ ነገሮችን የምንከላከልበት ቴክኒክ ሞንቶም ማኪ ተብሎ ይጠራል ማለት ነው። ይህም ሚድል ብሎክ ተብሎ በእንግሊዘኛ የሚጠራው ሞንቶም ማኪ ነው ማለት ነው። በመቀጠል ሁልጉል ማኪ ሰባተኛ ሁልጉል ማኪ 1 2 3 4 እነኚህ ቴኳንዶ የሚጀምሩ ሰዎች ሲጀምሩ የብሎክ ቴክኒኮችን ሲማሩ ከዚህ ላይ ነው ማለት ነው መጀመሪያ ያለባቸው። ሁልጉል ማኪ ወይም የላይኛውን ክፍል መከላከል ወይም ብሎክ ማድረግ አፐር ብሎክ ወይም ሃይ ብሎክ ይባላል ማለት ነው። ይህ ሁልጉል ማኪ እና ባካት ማኪ ይባላል ማለት ነው። ባካት ማኪ 1 2 3 4 5 6 7 8 9 ይሄ ባካት ማኪ ይባላል ማለት ነው። ይሄ መሃል ላይ ሲሆን ሞንቶም ባካት ማኪ ተብሎ ይጠራል ማለት ነው። ሞንቶም ማለት እንግዲህ ሚድል ማለት ነው። 9ኛው ላይ ሲንገባ ደግሞ 9ኛው ሶናል ማኪ ነው። በመቀጠል ሶናል ማኪ አሁን እንደዚህ ሲያፍ እንደ ልክ ቢለዋ አድርገን የምንከላከለው ቴክኒክ ሶናል ማኪ ይባላል ማለት። ይህ ቴክኒክ
ሶናል ማኪ ነው ማለት ነው። በመቀጠል እንግዲህ ወደ ለኦሬንጅ ቤልቶች ቢጫ በአረንጓዴ ላላቸውና ለአረንጓዴ የሚሰጡ ቴክኒኮችን በቀጣይ ይዤላችሁ እመጣለሁ ማለት ነው። ይህ ዩቲዩብ ቻናል አስተማሪ ሆኖ ካገኛችሁ ሰብስክራይብ የሚለውን አድርጋችሁ የደወል ምልክቷን እንግዲህ ይህንን ዩቲዩብ ቻናል ሰብስክራይብ ማድረግ አትርሱ። እንዲሰራላችሁ የምትፈልጉም ነገር ካለ በኮሜንት ላይ አሳውቁ። ለእናንተ ሲል የተኛውንም ቴክኒኮች የተኛውንም ትምህርቶችን ይዤላችሁ እመጣለሁ ማለት ነው። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ።